እንግዲህ ገንዘብ ያለ ገደብ ቢታተም ምን ይከሰታል? መንግስታት ያለ ጥናትና ያለ ምርት እድገት ገንዘብ ዝም ብለው ቢያትሙ ካተሙ የሚፈጠሩ ትላልቅ አደጋዎች አሉ። የመጀመሪያው ኢንፍሌሽን ነው፣ የዋጋ ግሽበት ነው። እቃዎች ዋጋ በከፍተኛ ሁኔታ ይጨምራል። ይህ ምናልባትም ሃይፐር ኢንፍሌሽን ይባላል። ከቁጥጥር ውጭ የሆነ ግሽበት ማለት ነው። ሃይፐር ኢንፍሌሽን እንደ ዚምባብዌ ወይም እንደ ጀርመን አይነት ከአንደኛው ዓለም ጦርነት በኋላ የተፈጠሩ ነገሮች ናቸው እነዚህና ታሪካቸው ለብቻ ራሱን የቻለ ታሪክ ስለሆነ ረዘም ይላል። ሌላ ጊዜ እሰራላችኋለሁ። ከረንሲ ዲቫሉዌት ይሆናል ነው። ከረንሲ ዲቫሉዌት ማለት የገንዘብ የመግዛት አቅም መውደቅ ማለት ነው። የሀገሪቱ ገንዘብ ከሌሎች ሀገራት ገንዘብ ጋር ሲታይ በጣም ይደክማል። ለምሳሌ ከዶላር ጋር ሲነጻጸር በጣም ደካማ ይሆናል። ሌላው ለምን መንግስታት ገንዘብ ያትማሉ? ቱ ስቲሙሌት ኢኮኖሚ። የመጀመሪያው ቱ ስቲሙሌት ኢኮኖሚ ነው። በኢኮኖሚ መቀዛቀዝ ወቅት ህዝቡ እንዲገበያይና ኢንቨስትመንት እንዲነቃቃ ገንዘብ ያትማሉ። ሁለተኛው ቱ ማኔጅ ዴቢት ነው። መንግስት ያለበትን ዕዳ ለመክፈል። ይህ ግን በጣም አደገኛ መንገድ ነው። ያለበትን ዕዳ ለመክፈል ሲል ገንዘብ ያትማል። ሌላው ቱ ሪፕሌስ ኦልድ ኖት ነው። ቅድም ያልኳቸው ያረጁ ብሮችን ለመተካት ሲባል ገንዘብ ይታተማል። እንግዲህ ጠቃሚ የሆነው ነጥብ በአሁኑ ሰዓት ኢትዮጵያ የራሷን ብር ኖቶች በሀገር ውስጥ ለማተም የሚያስችሏትን የህትመት ፋብሪካ በመገንባት ላይ ትገኛለች እና ይህ በጣም ደስ የሚል ዜና ነው። እንግዲህ ይህንን ከዚህ ቀደም ለህትመት ወደ ውጭ ሀገር የሚወጣውን ገንዘብ እንዲቀር ያደርጋል እና ቬሪ ኢንትረስቲንግ የሆነ ቶፒክ ነው። አመሰግናለሁ። ሀሳብ አስተያየት ካላችሁ እቀበላለሁ። ቴንኪው